እሺ ለልጆቻችሁ ጡጦ የምታስጀምሩበት ብዙ ምክንያቶች ሊኖራችሁ ይችላል። እናት በኦፕሬሽን ከወለደች በኋላ ማጥባት እስከምትችል ድረስ ጡጦ ልትጠቀሙ ትችላላችሁ። ከዚህ ተጨማሪ የእናት ጡት ወተት በሚያንስበት ሰዓት ጡጦ ልትጠቀሙ ትችላላችሁ። ወይም ደግሞ ስራ በሚጀምሩበት ሰዓት ጡጦ ልትጠቀሙ ትችላላችሁ። ታዲያ ለልጆቻችሁ የምትጠቀሙት ጡጦ ከእድሜው ጋር ተመጣጣኝ ነው አይደለም? የምትመግቡበት ጡጦ ለራሱ በበቂ ሁኔታ ልጃችሁን ይመግባል አይመግብም የሚሉት ነገሮች የግዴታ ማወቅ አለባችሁ። ስለዚህ በዚህ ቪዲዮ ለልጆቻችሁ ጡጦ ከመጠቀማችሁ በፊት ስለ ጡጦ ማወቅ ያሉባችሁ ሁሉንም ነገር ከዛ በኋላ ደግሞ ያንን ነገር በደንብ ካወቃችሁ ደግሞ የምትገዙት ጡጦ ከእድሜያቸው ጋር ተመጣጣኝ የሆነ ልጆቻችሁ በደንብ ሊመግብላችሁ የሚችልና ወሳኝ የሆነ የጡጦ አያያዝን በደንብ ግልጽ አድርገን እናያለን። ምክንያቱም ለልጆቻችሁ ትክክለኛው የሚመጥናቸውን ጡጦ ማገዙ ከሆነ አየር ወደ አንጀታቸው እንዲገባ ከዛ ሆድ ቁርጠት እንዲፈጠርባቸው፣ ከዚህ ተጨማሪ ደግሞ ጡጦ በሚገባ መልኩ ማይመግባቸው ከሆነ ኢቭን ክብደት ለመቀነስና በቂ የሆነ ምግብ እንዳያገኙ ለራሱ ሊያደርጋቸው ይችላል። ስለዚህ በዚህ ቪዲዮ መጨረሻ ስለ ጡጦ አይነቶች፣ ስለ ጡጦ አያያዝ፣ ከዚህ ተጨማሪ ደግሞ ምን አይነት ጡጦ ለልጆቻችሁ ይሆናል የሚለውን ነገር በደንብ ግልጽ አድርጋችሁ ትረዱታላችሁ። ሃይፋም እንደምን አላችሁ? ዶክተር ዳውድ ነኝ። ለእናንተ ይጠቅማሉ ብዬ ማስባቸውን ረዘም ያሉ ቪዲዮዎችን ከቲክቶክ ተጨማሪ በዚህ ማጋራችሁ ቻናል ነውና ለተለመደው ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ለሌሎችም ቤተሰቦች እንዲደርስ ላይክ፣ ሼር ማድረጋችሁ እንዳትረሱ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መልካም ቆይታ። እሺ በመጀመሪያ ስለ ጡጦ ግልጽ ማድረግ ያለብን ነገር ሁለት ክፍል አለው እንደምታውቁት። የላይኛው ጡጦ ወይም ደግሞ ኒፕል የምንለው ክፍል አለ፣ ታችኛው ቦተል ወይም ደግሞ ብልቃጥ የምንለው ክፍል አለ። ታዲያ ህጻናት ብዙ ጊዜ ልብ ብላችሁ ከሆነ ትንሽ ከጠቡ በኋላ ድክም ይላሉ። ምክንያቱም የሚወጣው መጠኑ አነስተኛ ስለሆነ ብዙ ይታገሉና በቂ ሳያገኙ ይደክማቸውና ይተኛሉ። ስለዚህ በእድሜያቸው ልክ የሚሆን የጡት ጫፍ መምረጥ መቻል አለባችሁ። ከዚህ ተጨማሪ ደግሞ የጡት ጫፉን ለራሱ በየጊዜው መቀየር መቻል አለባችሁ። እንዴት መቀየር አለባችሁና ወደ ምን መቀየር አለባችሁ የሚለውን ነገር በየደረጃው ከፋፍያ እነግራችኋለሁ። ከዚህ በፊት ግን አንድ ግልጽ ማድረግ ያለብን ነገር የእናት ጡት ወተት እያለ ፎርሙላን አናበረታታም። ምክንያቱም የእናት ጡት ወተት የሚተካ ምንም አይነት ምግብ የለም። ነገር ግን ቅድም እንዳልኳችሁ በብዙ ምክንያቶች ጡት ማጥባት ማይቻል ከሆነ ፎርሙላ ነው መጠቀም ያለባችሁ። አንዳንድ ወላጆች የሚሳሳቱ ነገር ደግሞ በጡጦ ከፎርሙላው ይልቅ ሌሎች ተጨማሪ ምግቦችን ይሰጣሉ። ለምሳሌ እንደ አጥሚት ወይም ደግሞ ጁሶችን በጡጦ መልክ ይሰጣሉ። ይህም ፍጹም ስህተት የሆነ ነገርና ልጆችን ለብዙ ችግር የሚያጋልጣቸው ነገር ስለሆነ ሌሎች ምግቦች መመገብ ፈልጉ ከሆነ በካፕ ፊዲንግ ወይም ደግሞ በኩባያ መመገብ ይኖርባቸዋል። ስለዚህ ጡጦ መጠቀም ያለባችሁ ለሁለት ነገር ነው። አልባችሁ መመግቡ ከሆነ ካልሆነ ደግሞ ፎርሙላ አዘጋጅታችሁ መመግቡ ከሆነ በዛ ለመጠቀም ብቻ። እሺ አሁን በመጀመሪያ የምናየው የጡጦ ጫፏን ወይም ደግሞ ኒፕል የምንላትን ክፍል ነው። ከሁለት አይነት ሊሰራ ይችላል። ላቴክስ የምንለው አለ፣ ካልሆነ ደግሞ ሲልከን የምንለው አለ። ለምሳሌ ላቴክስ የሚባለው ብዙ ህፃናት የሚመርጡት ስስ ስለሆነ ቶሎ ቶሎ ሊጫኑት የሚችሉት አይነት ነው። ነገር ግን ቶሎ የሚበላሽ ወይም ደግሞ የሚሰነጠቅ ሲሆን፣ በተቃራኒ ደግሞ ሲልከን የሚባለው ብዙ ቆይታ ያለው ነው። ይህም ሲልከን ኒፕል የምንለው አሁን በተደጋጋሚ ገበያ ላይ የምናገኘው ሲሆን በጣም ቆይታ ያለው በጣም ተመራጩ ነው። ቶሎ አይበሳም፣ ቶሎ አይሰነጣጠቅም። ህፃናት ምንም እንኳን ቢያስቸግራቸው ለራሱ ለረጅም ጊዜ ሊጠቀሙት የሚችሉት ነገር ነው። ከዚህ ተጨማሪ ደግሞ ከላቴክሱ በተሻለ መልኩ ለማጠብና ለማጽዳት በጣም አሪፍ የሚባለው ይሄ ሲልከን የምንለው ነው። እናም አንድ እዚህ ጋር ማወቅ ያለባችሁ ነገር ይሄ ጡጦ ከተገዛ በኋላ በየጊዜው መቀየር መቻል አለበት፣ በተለይ ጫፏ ማለት ነው። ይሄ ላቴክስ የምንለው ከ1 ወር እስከ 2 ወር በተቻለ አቅም ቀደም ብትሉም ተመራጭ ነው። መቀየር ሲኖርባችሁ በተቃራኒ ደግሞ ሲልከን የምንለው ከ2 ወር እስከ 3 ወር ሊቆይ ይችላል። ነገር ግን ስለ ቆይታው ብቻ ሳይሆን ምንም አይነት ችግር ጫፉ ላይ የምታገኙ ከሆነ ለምሳሌ መሰንጠቅ ካለው ወይ ፍሰቱ በጣም የሚፈጥን ከሆነ ወይም ደግሞ የሚያንስ ከሆነ ልጃችሁ ጠብቶ ለመጨረስ ከ30 ደቂቃ በላይ የሚወስድበት ከሆነ ወይም ደግሞ በጣም ከታገለ በኋላ ድክም ብሎት የሚተኛ ከሆነ በበቂ ሁኔታ ማይጠባላችሁ ከሆነ ማለት ነው። ኢቭን ሲጠባ ለራሱ በጣም የመጨናነቅ የመወጣጠር የመታገል አይነት ነገር የምታዩበት ከሆነ ይሄ ለራሱ ችግር አለበት ማለት ነው። ከነኚህ ሌላ ደግሞ ልጃችሁን በምታጠቡበት ሰዓት ላይ ማሳል፣ ትንታ ወይ ሲጠባ የማቃሰት ነገር የሚሰማችሁ ከሆነ ካልሆነ ደግሞ በጎን በኩል እንደዚህ ወተቱ እየፈሰሰ የሚታያችሁ ከሆነ ይሄም ተመጣጣኝ ያልሆነ የኒፕል አይነት ነውና ይሄም መቀየር መቻል አለበት። ቅድም እንዳልኳችሁ ጫፉ የመሰንጠቅ ነገር ካለው ወይም ደግሞ የሚመዘዝ አይነት የሚመስል ከሆነ የማበጥ ወይም ደግሞ የተለጠፈ አይነት ምግብና እናንተ ልታጸዱት ማትችሉት አይነት ከሆነ ይሄ ቶሎ መቀየር የሚኖርበት አይነት የኒፕል አይነት ነው። ስለዚህ አጠቃላይ የጡጦ ጫፍ አያያዝ እንደዚህ ግልጽ ካደረግን ታዲያ ለልጃችሁ የሚመጥነው ምን አይነት የጡጦ ጫፍ ነው የሚለውን ነገር ደግሞ በየደረጃው ልንገራችሁ። ያው እንዳጠቃላይ ሲቀመጡ በሌቭል ነው የሚቀመጡት የጡጦ ጫፎቹ ማለት ነው። ከሌቭል 0 ጀምሮ እስከ ሌቭል 4 የሚባሉ አሉ። ይሄ ምንም ያምታታችሁ ወይም ደግሞ የሚያወዛግባችሁ ነገር የለውም። ሌቭል 0 የሚባለው ያለ እድሜያቸው የተወለዱ ህፃናት የሚጠቀሙት ነው። ሌቭል 1 የምንለው ደግሞ ከ0 እስከ 3 ወር ድረስ ያሉ ህፃናት የሚገዛላቸው ነው። ከ3 ወር እስከ 6 ወር ደግሞ ሌቭል 2 የምንለው ነው። ከ6 ወር እስከ 9 ወር ያለው ደግሞ ሌቭል 3 የምንለው ነው። ከዛ በኋላ ከ9 ወር በላይ ያሉት ደግሞ ሌቭል 4 የምንለውን እንጠቀማለን። ታዲያ እዚህ ጋር ልዩነታቸው የፍሰቱ ሂደት ነው። ህፃናት የመመጥመጥ አቅማቸው እየጎለበተ የሚመጣው ከፍ እያሉ ሲመጡ ነው። ስለዚህ ከትንሽ ስንጀምር ትንሽ ጠብጠብ የሚል ሆኖ እየጨመሩ ሲመጡ ደግሞ ፍሰቱ እየጨመረ ይመጣል። ለምሳሌ ሌቭል 0
የምንለው ቬሪ ስሎ የምንለው ወይም ደግሞ በጣም ቀስ ያለ የሚወርድ አይነት ፍሰት ያለው ነው። ከዛም ከፍ ብሎ ያለው ደግሞ ሌቭል 1 የምንለው ፍሰቱ ስሎ ፍሎ የምንለው ነው። ማለትም ለእናንተ ቀላል እንዲሆንላችሁ እናንተ ለብ ያለ ውሃ ከታችሁበት ወደ ታች ስዘቀዝቁት ኢቭን ታዩታላችሁ ለራሱ በጣም ቀስ ብሎ ነው የሚወርደው በጣም በተረጋጋ መልኩ ማለት ነው። ከዛ ሌቭል 2 የምንለው ደግሞ ሚዲየም ፍሎ የምንለው ነው። ይሄ ደግሞ ጠብ 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 እያለ በደንብ ፈጠን ያለ ነው፣ ነገር ግን መስመር አይሰራም፣ በጣም ፈጣን አይደለም። ከዛም በኋላ ደግሞ ሌቭል 3 የምንለው ሚዲየም ቱ ፋስት ፍሎ የምንለው ሲሆን ቅድም ከነገርኳችሁ ጠብ ጠብ ከሚለው ፈጠን ይላል፣ ነገር ግን ቀጭን መስመር ሰርቶ አይወርድም። ሌቭል 4 የምንለው ደግሞ ከ9 ወር በላይ ያላሉ ህፃናት የሚሆን ሲሆን በጣም ፈጣን ነው፣ በእድሜያቸው ልክ ተመጣጣኝ ነው። ነገር ግን እዚህ ጋር አንድ ልብ ማለት ያለባችሁ ነገር ልጆች የእናት ጡት እየጠቡ ከርመው ከዛ በኋላ ወደ ጡጦ ስታሻግሯቸው በእድሜ አይደለም እዚህ ጋር መሄድ ያለባችሁ። የዚህ ጊዜ ከእናት ጡት ጋር በጣም ተቀራራቢ የሆነ ስሎ ፍሎ የምንለው ወይም ደግሞ ከታች ሌቭል 1 ብለን የጀመርነው ከዛ ጀምራችሁን እያሳደጋችሁ የምትመጡት። ከዛም ልጆቻችሁ እየጠቡ ቅድም እንዳልኳችሁ የመጨናነቅ ወይም ደግሞ የመወጣጠር ለመጥባት በጣም መታገል አይነት ምልክት የሚያሳያችሁ ከሆነ ከፍ እያላችሁ መሄድ ትችላላችሁ። ነገር ግን ቀጥታ ዘላችሁ እድሜያቸው እንደዚህ ነው ብላችሁ ሌሎቹን አይነት ሌቭሎች መስጠት ያለባችሁ። እዚህ ጋር ደግሞ የጫፉ ቅርጽ 4 አይነት አሉ። ብዙ ጊዜ የሚገኙ 3 ስለሆኑ ስለ 3ቱ ልንገራችሁ። ራውንድ ወይ ደግሞ ስታንዳርድ የምንለው አለ፣ ዋይድ የምንለው አለ። ከዚህ ተጨማሪ ደግሞ አንግልድ ወይም ደግሞ ቬንትድ የምንለው አለ። እንዴት እንደሆነ ልንገራችሁ። ስታንዳርድ ወይም ደግሞ ራውንድ የምንለው ጫፉ ክብ አይነት ነገር የሚመስል ሆኖ ብዙ ጊዜ የምናገኘው የጡጦ አይነት ነው። ምንም የተለየ ነገር የለውም። ልጆቻችሁ የእናት ጡት ማይጠቡ ከነበረና ጡጦ ብቻ እንዲጠቡ የምትፈልጉ ከሆነ ይህን የምትሰጧቸው የጡጦ አይነት ነው። ሁለተኛው ደግሞ ዋይድ ኔክ የምንለው ነው። ይሄም ከእናት ጡት ጋር የሚመሳሰል ስለሆነ ልጆች ከእናት ጡት ወደ ጡጦ በሚሻገሩበት ሰዓት ላይ አሳሳቡን በጣም ቀላል ስለሆነ ለማሻገር በጣም ቀላል እንዲረዳችሁ ተደርጎ የተዘጋጀ ነው። ሶስተኛው ደግሞ አንግልድ ወይም ደግሞ ቬንትድ የምንለው አለ። ይሄም ጫፉ ላይ አየር እንዳይዝ እጥፍ ያለ ሆኖ አየር እንዳያስገባ ድፍን ብሎ ህፃናት አየር አብሮ እንዳይመጉና ሆዳቸው ላይ ቁርጠት እንደዚህ አይነት ምልክቶች እንዳይፈጠር ይረዳል። አራተኛው ብዙም አይገኝም፣ ነገር ግን ያው ይጠቅማቸዋል እንድታውቁት ነው። ኦርቶዴንቲክ ወይም ደግሞ ፍላት የምንለው ነው። ይሄም ጥርሳቸው እድገቱ ላይ ችግር እንዳይፈጠር የሚረዳ ነው። አሁን ስለ ኒፕሎች ወይም ደግሞ ጫፎቹ እንደዚህ ግልጽ ካደረግን ስለ ብልቃጡ ወይም ደግሞ ስለ ቦትሉ ደግሞ እንናገር። እነኚህም ገበያ ላይ 4 አይነት አሉ፣ ነገር ግን በደንብ የምታገኟቸው 3ቱን ነው። ፕላስቲክ አለ፣ ግላስ ወይም ደግሞ ባለ ብርጭቆ አለ። ከዚህ ተጨማሪ ሲሊከን የምንለው አለ። የመጀመሪያው ፕላስቲኩ ገበያ ላይ በብዛት የምታገኙት ሲሆን በጣም ቀላል ነው፣ ልጆችም ለመያዝ አይከብዳቸውም። ነገር ግን ችግሩ ቆይታ የለውም፣ ቶሎ የመሰበር ወይም ደግሞ የመሰንጠቅ አቅም አለው። ሁለተኛው ግላስ ወይም ደግሞ ብርጭቆ የምንለው ነው። ይሄኛው ለማጽዳት በጣም ቀላል ነው፣ ብዙ ጊዜ ሊቆይላችሁ ይችላል። ከዚህ ተጨማሪ ደግሞ ምንም አይነት ኬሚካል ስላልገባበት በጣም ሴፍ የሚባለው አይነት ነው። ነገር ግን ችግሩ ህፃናት ለመያዝ በጣም ይከብዳቸዋልና ክብደት ስላለው ያ ነገር ትንሽ አስቸጋሪ ሊሆንባችሁ ይችላል። ሶስተኛው ደግሞ ሲሊከን የምንለው ሲሆን ከብርጭቆ አንጻር ቀለል ያለ ነው። ከዚህ ተጨማሪ ደግሞ ለማጠብ በጣም ቀላል ነው፣ ለረጅም ጊዜ ልትጠቀሙ ትችላላችሁ። ችግሩ ግን በጣም ውድ ነው። አራተኛው ብዙም ገበያ ላይ አታገኙትም፣ ነገር ግን አይረን ቤዝድ የምንለው ወይም ደግሞ ከብረት የሚሰራ አለ። ይህም ሙሉ በሙሉ ዝግ ስለሆነ የወተት አዘገጃጀታችሁ ላይም ይሁን ወይም ደግሞ በምትመግቡበት ሰዓት ላይ ምን ያህል ቀረ የሚለው ነገር ለማየት በጣም አስቸጋሪ ነው። እነኚህንም የጡጦ እቃዎች እንደ ጫፉ መቀየር የሚያስፈልገው ነገር ነው፣ ዝም ብላችሁ የምትጠቀሙት አይደለም። ለምሳሌ ፕላስቲኩ አስቀድማችሁ መቀየርም ቢኖርባችሁም ነገር ግን ከ4 ወር እስከ 6 ወር ድረስ ሊቆይላችሁ ይችላል። ነገር ግን ምንም አይነት መሰንጠቅ ካለው መጫጫር ካለው ከዚህ ተጨማሪ ደግሞ ውስጡ ድፍን ያለ ወይም ደግሞ ከለሩን የቀየረ ከሆነ ተጣብቆ አለቅም ያለ ቆሻሻ ካለ የዚህ ጊዜ ይህንን መቀየር ይኖርባችኋል። ጊዜው ባይደርስ ለራሱ አስቀድማችሁ መቀየር ይኖርባችኋል። ሁለተኛው ሲሊከን ነው። እሱም ከ6 ወር እስከ 1 ዓመት ድረስ ሊያገለግላችሁ ይችላል። ነገር ግን ቅድም የነገርኳችሁ ምንም አይነት ችግር ካያችሁበት እሱን መቀየር ይኖርባችኋል። ሶስተኛው ግላስ ወይም ደግሞ በብርጭቆ የሚሰራው ሲሆን እሱ ለብዙ ዓመታት ልትጠቀሙ ትችላላችሁ። ለማጽዳት በጣም አሪፍ ነው። ነገር ግን ቅድም እንደነገርኳችሁ የመሰንጠቅ ወይም ደግሞ የማንጠባጠብ አይነት ነገር ካለው ወይም ደግሞ ምንም አይነት ችግር ካያችሁበት ቶሎ መቀየር ይኖርባችኋል። እሺ አሁን እናንተ እነኝን በምገዙበት ሰዓት ላይ ምን ያህል ቆይታ አላቸው፣ ከዚህ ተጨማሪ ለልጄ የትኛው ይሻለዋል ብላችሁ ከመረጣችሁ በኋላ ከዛ በኋላ አጠቃቀማችሁ እንዴት መሆን መቻል አለበት። እሺ ሁልጊዜ ጡጦን ስትጠቀሙ ሁልጊዜ ቀቅላችሁ መጠቀም መቻል አለባችሁ። ኢቭን የሚመከሩ ለራሱ ከ2 እስከ 3 አይነት ጡጦ ብገዙ ነው። ምክንያቱም 3ቱን ከቀቀላችሁ በኋላ አንደኛውን ካዘጋጃችሁበት በኋላ ያንን ሲጨርስ ወደ ሁለተኛው ትሻገራላችሁ። ይሄን ዝም ብላችሁ ለቅለቅ አድርጋችሁ ያለን መጠቀም ያለባችሁ። ምክንያቱም በውስጡ ሊይዙ የሚችሉ ብዙ ባክቴሪያዎች አሉ። በተለይ ደግሞ ህፃናት ከ3 ወር በታች የሚሆኑ ከሆነ በሽታ የመከላከል አቅም ስለሌላቸው ይህንን ጡጦ በሚጠቀሙበት ሰዓት ላይ ለተቅማጥ ከፍተኛ ለሆነ ለሆድ ህመም ሊያጋልጣቸው ይችላል። ስለዚህ እዚህ ጋር በጣም ጥንቃቄ ማድረግ መቻል አለባችሁ። እናም ይህን ጉዳይ ከተግባባን ልክ ይህን ጡጦ ማዘጋጀት ስትጀምሩ መጀመሪያ እጃችሁን በሳሙና በበቂ ሁኔታ መታጠብ፣ ከዛም በኋላ ደግሞ ይህን የቀቀላችሁትን ጡጦ በንጹህ ቦታ ማዘጋጀት፣ የታለበ የእናት ጡት የምትጠቀሙ ከሆነ በንጽህና ወደ ጡጦ ማሻገር፣ ወይም ደግሞ ፎርሙላ የምትጠቀሙ ከሆነ ደግሞ አዘገጃጀታችሁ ጀርባው የጣታው ጀርባ ላይ ባለው መልኩ መሆን መቻል አለበት። ዱቄቱን በጣም መጨመር ወይም ደግሞ ማሳነስ የለባችሁም። ውሃውንም እንደዛው በጣም ማብዛት ወይም ደግሞ ማሳነስ የለባችሁም። በተባላችሁት ከጀርባ ላይ በተቀመጠው ኢንስትራክሽን ብቻ መጠቀም ያለባችሁ። አለበለዚያ ህፃናት የዱቄት ወተቱ በጣም የሚወፍርባቸው ከሆነ እናንተ ብታዘጋጁት ለራሱ በደንብ አይወጣላቸውም። ስለዚህ በጣም ይቸገራሉ። ከዚህ ተጨማሪ ቢወጣላቸው ለራሱ በበቂ ሁኔታ ምግቡን ላያገኙ ይችላሉ። የሆድ ድርቀትም ሊያጋጥማቸው ይችላል። ስለዚህ እዛ ላይ በተባለው ብቻ ነው መጠቀም ያለባችሁ። የምትጠቀሙትም ውሃ ንጹህ መሆን መቻል አለበት።
ፈልቶ የቀዘቀዘ መሆን አለበት። ከዛ በኋላ ልክ ስትገለብጡት መጀመሪያ መገልበጥ ያለባችሁ ዱቄቱን ሳይሆን ውሃውን ነው። ጡጦ ውስጥ ውሃውን ከከተታችሁ በኋላ ቅድም እንደነገርኳችሁ ባለው ኢንስትራክሽን ዱቄት ወተቱን መገልበጥ ይኖርባችኋል። ከዛም በኋላ እዚህ ጋር ግልጽ ማድረግ ያለብን ነገር ስትበጠብጡ እንደዚህ አይደለም ሼክ ማድረግ ያለባችሁ። ቀስ እያላችሁ እንደዚህ እያሽከረከራችሁ ነው በደንብ እንዲዋሃድ ማድረግ ያለባችሁ። አለበዚያ እንደዚህ ሼክ የምታደርጉት ወይም ደግሞ በጣም የምትነቀንቁት ከሆነ አረፋ ይዝና የአረፋ በውስጡ አየር እንዲይዝ ያደርገዋል። ይህም አረፋ ህፃናት ጡጦ በሚጠቡበት ሰዓት ላይ አየሩን አብሮ እንዲምጉትና ሆድ ቁርጠት የመሰለ ምልክት እንዲፈጠርባችሁ ያደርጋችኋል። ከዛም ከመመገባችሁ በፊት እጃችሁ ላይ ጠብጠብ አድርጋችሁ መጠነኛ የሆነ ሙቀት እንዳለው ብቻ ቼክ አድርጋችሁ መመገብ ትችላላችሁ። ስለዚህ እንደዚህ ካዘጋጃችሁ በኋላ ደግሞ 3 ጥንቃቄ ማድረግ ያሉባችሁ ነገሮች አሉ። የልጆቻችሁን የጡጦ ወተት እንዴት ማዘጋጀት አለባችሁና እንዴት መመገብ አለባችሁ ቢለውም በቀጣይ ቪዲዮ በሰፊው ነግራችኋለሁ። ነገር ግን አንዳንድ ማወቅ ያሉባችሁ ነገሮች ስላሉ ነው። የመጀመሪያው ልጆቻችሁን ስታጠቡ ቀጥታ እንደዚህ አታስተኟቸው። ከፍ ታረጓቸውና ከያዛችሁ በኋላ ጡጦን የጡጦ ጫፍ ሙሉ በሙሉ በወተት እንዲሸፈንና ምንም አይነት አየር እንዳይኖረው አድርጋችሁ ነው መመገብ ያለባችሁ። ይህን በምታደርጉበት ሰዓት ምንም እንኳን የጡጦ አይነት የተለያየ ቢሆን ለራሱ ጡጦ ጫፍ ላይ ያለው አየር ወደ ሆዳቸው ገብቶ አብረው ምግበውት ወደ ሆዳቸው ገብቶ የሆድ ቁርጠት እንዳይፈጥርባቸው ወይም ደግሞ ሆዳቸው የመነፋት የማጨናነቅ ነገር እንዳይፈጥርባቸው ቅርሻት እንዳያበዛባቸው ይረዳቸዋል። ሶስተኛው ደግሞ በሚመገቡበት ሰዓት ላይ ማወቅ ያለባችሁ ነገር አንድ ጡጦ አፉ ላይ ከነካ በኋላ ያ በ1 ሰዓት ውስጥ ካላለቀ መድፋት አለባችሁ። ወይም ደግሞ ካዘጋጃችሁ በኋላ በ2 ሰዓት ውስጥ ካልተጠቀማችሁት መደፋት ይኖርበታል። ሌላው እዚህ ጋር ለልጆቻችሁ ጡጦ ስመርጡላቸው ክብነታቸው ወይም ደግሞ ስፋታቸው አይነት አለው። 2 አይነት አሉ። ዋይድ እና ናሮ የምንላቸው ወይም ደግሞ በጣም ሰፊና ጠባብ የምንላቸው ማለት ነው። ይሄ ሰፊው ብዙ ጊዜ ልብ ብላችሁት ከሆነ ከእናት ጡት ጋር የሚመሳሰል አይነት ቅርጽ አለው። ስለዚህ ይሄ ሰፊው ጡት ጫፉ ለራሱ ከእናት ጡት ጋር የሚመሳሰል ስለሆነ ከእናት ጡት ወደ ጡጦ የሚሻገሩ ህፃናት ላይ ነው በጣም አስፈላጊ የሚሆነው። ከዚህ ተጨማሪ ደግሞ ይህንን ጡጦ አይነት ተመራጭ የሚያደርገው ለማጽዳት በጣም ቀላል ነው። ስለዚህ እንደዚህ አይነቱን ጡጦ መግዛት የምትፈልጉ ከሆነ እንደዚህ አይነት አድቫንቴጅ አላችሁ። ከዛ ተገላቢጦሹ ደግሞ በጣም ናሮ የምንለው ወይም ደግሞ ጠባብ የምንለው ብዙ ጊዜ የምናየው አይነት ጡጦ ደግሞ ከፍ ላሉ ህፃናት የሚሰጥ ነው። ይህ የሚመረጥበት ምክንያት ህፃናት ይህንን በሚጠቡበት ሰዓት ላይ በራሳቸው ለመያዝ በጣም ቀላል ስለሚሆንላቸው ነው። ሌላ ጡጦ አይነት ደግሞ አንቲኮሊክ ወይም ደግሞ ቬንቲንግ ቦትል የምንለው አለ። ይህም ማለት ጡጦ ውስጥ ያለው ቫኪዩም ፕሬሸር ወይም ደግሞ አየሩ በጣም እንዲቀንስና ህፃናት የሚምጉትን አየር በጣም ለማውረድ ነው። ነገር ግን ችግሩ በጣም ኢፌክቲቭ አይደለም። ከዚህ ተጨማሪ በጣም ውድ ነው። ብዙ ጊዜ አታገኙ። ስለዚህ ልጆቻችሁን በምታጠቡበት ሰዓት ላይ አየር እንዳይዝባችሁ የምትፈልጉ ከሆነ ጫፉ ግጥም ባለመልኩ ወተት ከሞላው በኋላ ነው መመገብ ያለባችሁ። እንደዚህ ዘቅዝቃችሁት 45 ዲግሪ ላይ አድርጋችሁት በሚመገቡበት ሰዓት ላይ ምንም አየር እንዳይገባበት ጥንቃቄ ማድረግ ይኖርባችኋል። ከዚህ ሌላ ደግሞ በምታጠቡበት ሰዓት ላይ ያጡጦ ሙሉ በሙሉ አፋቸው ውስጥ ግጥም ማለቱና ከእድሜያቸው ጋር የሚመጣጠን መሆኑን መለየት መቻል አለባችሁ። አለበዚያ አየር አብረው የሚምጉ ከሆነ ሌሎች ችግሮች ስለሚፈጥር ማለት ነው። ስለዚህ የልጆቻችሁ የጡጦ አመራረጥ ይህንን ይመስላል። በቀጣይ ደግሞ ይህንን ጡጦ እንዴት መመገብ ትችላላችሁ፣ አዘገያየቱስ እንዴት ነው የሚለውን ነገር በደንብ በግልጽ አድርጌ እነግራችኋለሁ። ጨማሪ ጥያቄ ካላችሁ እንደተለመደው ኮመንት ላይ መጻፋችሁ እንዳትረሱ። እዚህ ድረስ ደግሞ ቪዲዮን ካያችሁ ሰብስክራይብ ማድረጋችሁ እንዳትረሱ።